ወንዶች ደግሞ ገብቻለሁ ከጓደኛዬ። ሰላም እንዴት ናቸው? ዛሬ እንግዳ ይኖረናል፣ ተከተሉ። ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እሺ በቅድሚያ ለተመልካቾች ራስሽን አስተዋውቂልን። ስሜ ሲፈለግ እባላለሁ። የመጣሁት ደግሞ ጊንጪ ከተማ ከምትባል ሀገር ነው። እንደዛውም ደግሞ ሀረማያ ዩኒቨርሲቲ ሰከንድ ይር ኢንፎርሜሽን ሳይንስ ተማሪ ነኝ። ዋው አሜዚንግ። እና ሲንግተን ሲቲ ስትገቢ እንዴት ነበር ፊሊንግሽ? እውነት ለመናገር ከድሮም ፍላጎቴ ነበረ ሀረማያ ዩኒቨርሲቲ ጆይን ማድረግ። አብሶም ደግሞ እዚህ ከመጣሁ በኋላ አቀባበላቸው የስቱደንት ዩኒየን እንደዛውም ደግሞ የሶሳይቲው አቀባበል በጣም ለየት ባለ መልክ ነበረ ያየሁት። እናም ደግሞ ግቢውን በጣም ነው የወደድኩት ከገባሁ በኋላ ማለት ነው። በፊትም እንዳልኩሽ ነው ፍላጎቴ ነበረ። አምና ፍሬሽ እያለሽ ለየት ያለ ገጠመኛለሽ ከፍሬሽ ማን ጋር ተያይዞ? ያው ሜን ካምፓስ እንደሚታወቀው ሰፊ ነው። ከዚህ ጋር ተያይዞ ገጠመኝ ካለሽ? እውነት ለመናገር እዚህ ግቢ መጥቼ ከ5 ወር እስከ 6 ወር ወስዶብኛል እዚህ ግቢ ለማወቅ። ሌላው ይቀር ገንደጄና ስቴሽን ይቀር ሜን ውስጥ ራሱ ከዶርም እስከ ውጪ ለመውጣት በጣም ብዙ ታይሞች ወስዶብኛል። አሁን ደግሞ አንድ ቀን ያጋጠመኝ ነገር ከጓደኛዬ ጋር ናርዲ ትባላለች መጥረጊያና ወልወያ ገዝተን እየገባን ነበረ እና እየገባን ታች ወለጋ ካፌ አጠገብ ያለው ሱቅ ነበረ። ከዛ እየገባን ቀጥታ የወንዶቹ ዶርም ገባን ማለት ነው። እና ገብተን ወንዶቹ ብቻ ናቸው ከዛ የሚወጡት እና የሴቶቹ ዶርም የቱ ጋር ነው ብለን ስንጠይቃቸው ገና ወደ ዶርም ወሰዱን። ከዛም ደግሞ ሳቱቢና ሳስሪቢ የሚባል አለ አይደለ? እኛ የምንገባበት ሳቱቢ ነው። እኛውንም ደግመን ሳስሪቢ ገባን ማለት ነው ስለማናውቀው እና ልጆች እንደገና አሳዩ። ይሄ ነው የኔ ማለት ግቢ ውስጥ ያጋጠመኝ ነገር። ወንዶች ዶርም ገብቻለሁ ከጓደኛዬ ጋር። እውነትሽ ነው። ይሄ ግቢ በጣም ሰፊ ስለሆነ ሜን ካምፓስ በጣም ብዙ ነገር ነው። ብዙ ልጆችም ደግሞ እንደዚህ ይጠፋሉ መጀመሪያ ፍሬሽ ሲሆኑ እና በጣም የሚገርም አጋጣሚ ነው። ገና ዩኒቨርሲቲ ለመግባት የሚያስቡ ሃይ ስኩል ተማሪዎች አሉ። ምንድነው ለነሱ ማስተላለፍ የምትፈልጊው? ለነሱ ማስተላለፍ የምፈልገው ሁላችሁም በርታችሁ ማንበብና ማጥናት። በቃ እንዴት ነው ግቢ ስንገባ ሁላችንም የምንማረው ትምህርት ብቻ አይደለም። በክርስቲያኒክም የምንማረው ራሳችን ሁሉ የምናደርግበት ቦታ ነው። ወደ ግቢ ለመምጣት ከነሱ የሚጠበቀው ሃይስኩል ላይ ላሉ ተማሪዎች ማንበብና ማንበብ ብቻ ነው። ፍሬሽማን ለመጡት ደግሞ ማስተላለፍ የምፈልገው ነገር ካለ ትልቅ 3 ላይብረሪ አሉ። ሎ ላይብረሪ አለ፣ ሜል ላይብረሪ አለ፣ ፊሜል ላይብረሪ አለ።